ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ቁም ነገር ቤተሰቦች ከተጀመረ 10ኛ ቀኑን ያስቆጠረውን የመካከለኛው ምስራቅ ቀጠና ወቅታዊና አሁን የተሰሙ ሰበር መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን በቅድሚያም የዘገባዎቹን አርዕስተ ጉዳይ እናስቀድማለን። 10ኛ ቀኑን ባስቆጠረው የመካከለኛው ምስራቅ ቀጠና ቀውስ ከፍተኛ ሰብአዊና ቁሳዊ ውድመቶች እየተመዘገቡ መሆኑ ተገለጸ። ሳውዲ አረቢያ ሰው አልባ አውሮፕላኖችንና ሚሳኤሎችን መታ መጣሏን ገለጸች። የእስራኤል ጦር ደቡባዊ ሊባኖስን ለመቆጣጠር ጥቃት መክፈቱን ገለጸ። ዶናልድ ትራምፕ በቅርቡ በኢራን ላይ ከባድ ጥቃት እንደሚሰነዝሩና ጦርነቱ በቅርቡ እንደሚቋጭ ከተናገሩ በኋላ የነዳጅ ዋጋ ቅናሽ አሳየ። አውስትራሊያ የኢራን ብሔራዊ መዝሙርን አንዘምርም ላሉ የአገሪቱ ሴት እግር ኳስ ተጫዋቾች ቪዛ ሰጠች የሚሉ ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ በድጋሚ እንጋብዛለን። አስረኛ ቀኑን ባስቆጠረው የመካከለኛው ምስራቅ ቀጠና ከፍተኛ ሰብአዊና ቁሳዊ ውድመቶች እየተመዘገቡ መሆኑን ተገለጸ። ባለፉት 24 ሰዓታት ብቻ በእስራኤል ኢራን ጦርነት ምክንያት 191 እስራኤላውያን ጉዳት እንደደረሰባቸው የእስራኤል ጤና ሚኒስቴር መግለጹን ታይምስ ኦፍ እስራኤል ዘግቧል። ዘገባው አክሎ እንደገለጸው ከእነዚህ ተጎጂዎች መካከል ወታደሮችና ሲቪሎች እንደሚገኙ የተገለጸ ሲሆን ከተጎጂዎች መካከል አንዱ በጽኑ ሁኔታ ላይ እንደሚገኝ ተገልጿል። ሚኒስቴሩ አክሎ እንደገለጸው በጦርነቱ እስካሁን 2339 ጉዳት የደረሰባቸው ታካሚዎች ወደ ሆስፒታል መወሰዳቸውን ገልጸው 95 ሰዎች እስካሁን በሆስፒታል እየታከሙ እንደሚገኙ ተገልጿል። በተያያዘ ዘገባ ትናንት ሰኞ ማምሻውን ኢራን በይሁድ ግዛት በፈጸመችው የሚሳኤል ጥቃት አንድ ሰው መሞቱና 2 ተጨማሪ ሰዎች መቁሰላቸው ተዘግበዋል። ሳውዲ አረቢያ ሰው አልባ አውሮፕላኖችንና ሚሳኤሎችን ማክሸፏን ገለጸች። ለ10ኛ ቀን በዘለቀው የመካከለኛው ምስራቅ ቀጠና ቀውስ በሳውዲ አረቢያ ሪያድ አቅራቢያ በአዙ ዙልፊ ከተማ የድሮን ጥቃት መፈጸሙን የሳውዲ አረቢያ የሲቪል መከላከያ ኤጀንሲ አስታወቀ። ኤጀንሲው እንደገለጸው በንብረት ላይ መጠነኛ ጉዳት ከመድረሱ ውጭ በሰው ሕይወት ላይ ምንም አይነት ጉዳት አለመድረሱን ገልጿል። ዘግየት ብሎ በወጣ ሌላ ዘገባ የሳውዲ አረቢያ ጦር ከአልካርጅ ግዛት በስተምስራቅ አቅጣጫ አንድ ሰው አልባ አውሮፕላን መትቶ መጣሉን የሳውዲ አረቢያ መከላከያ ሚኒስቴር ቃል አቀባይ ገልጸዋል። ክስተቱ የተፈጠረው 2 ሰው አልባ አውሮፕላኖች ወደ አገሪቱ ምስራቃዊ ክፍል ሲበሩ ከቆዩ ከሰዓታት በኋላና ቀደም ሲል በአልካርጅ ግዛት አቅራቢያ 2 ሰው አልባ አውሮፕላኖች ተመተው ከወደቁ በኋላ እንደሆነ ተናግረዋል። የእስራኤል ጦር ደቡባዊ ሊባኖስን ለመቆጣጠር ውጊያ መክፈቱ ተገለጸ። የእስራኤል ጦር በድንበርና በሊባኖስ ግዛት ውስጥ ያለውን ይዞታ ለማጠናከር በደቡባዊ ሊባኖስ ውጊያ መክፈቱ ተሰማ። የእስራኤል ጦር ከቀናት በፊት በደቡባዊ ሊባኖስ ያሉ ነዋሪዎች አካባቢውን ለቀው እንዲወጡ ማዘዙ የሚታወስ ሲሆን ይህን ተከትሎ ከግማሽ ሚሊዮን በላይ የሚሆኑ ነዋሪዎች አካባቢውን ለቀው መውጣታቸው ተገልጿል። በተያያዘ ዘገባ ሂዝቦላ በበኩሉ እስካሁን ድረስ በበርካታ ግንባሮች የእስራኤልን መስፋፋት መከላከል ችያለሁ ያለ ሲሆን ትናንት ማምሻውን በኪያም ግዛት በተደረገ ውጊያ የእስራኤልን ታንክ ማውደሙን ገልጿል። የእስራኤል ጦር በበኩሉ አሁንም ተጨማሪ አካባቢዎች ከሰላማዊ ሰዎች እንቅስቃሴ ነፃ እንዲሆኑ እየጠየቀ ሲሆን ከሊታሚ በስተደቡብ ያለው አካባቢ የሚኖሩ ሊባኖሳውያን አካባቢውን በአስቸኳይ ለቀው እንዲወጡ አሳስቧል። ተንታኞች እንደሚሉት የአሁኑ ማሳሰቢያ የእስራኤል ጦር በደቡባዊ ሊባኖስ ኮረብታማ ቦታዎችንና ገዥ መሬቶችን ለመቆጣጠር ያለውን ፍላጎት ያሳያል ሲሉ ተናግረዋል። ዶናልድ ትራምፕ በቅርቡ በኢራን ላይ ከባድ ጥቃት እንደሚሰነዝሩና
ጦርነቱ በቅርቡ እንደሚቋጭ ከተናገሩ በኋላ የዓለም የነዳጅ ዋጋ ቅናሽ አሳየ። የዓለም ነዳጅ ዋጋ ማክሰኞ ማለዳ በእስያ ገበያ ቅናሽ ማሳየቱ ተገለጸ። ብሬንት በ8.5 በመቶ ቅናሽ አሳይቶ በበርሜል $92 ሲሸጥ፣ ወደ አሜሪካ የተደረገው የነዳጅ ግብይትም እንዲሁ የ9 በመቶ ቅናሽ በማሳየት በ88.6 ተሽጧል። የዓለም የነዳጅ ዋጋ አሁንም የፋርስ ባሕረ ሰላጤው ጦርነት ሲጀምር ከነበረበት የ30 በመቶ ጭማሪ እንዳሳየ ነው። ዛሬ ማለዳ በእስያ ገበያ ላይ የታየው ቅናሽ የተመዘገበው ዶናልድ ትራምፕ በጣም በቅርቡ ጦርነቱ ይጠናቀቃል ማለታቸውን ተከትሎ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በፍሎሪዳ ንግግር ሲያደርጉ ምንም እንኳን አሜሪካ በኢራን ብዙ ወታደራዊ ድሎችን ብታስመዘግብም ጦርነቱ በቅርቡ ይጠናቀቃል ሲሉ ተናግረዋል። የእስያ አብዛኛው ሀገራት የነዳጅ ዘይት የሚያስገቡት ከመካከለኛው ምስራቅ ነው። በዚህም የተነሳ በቀጠናው እየተካሄደ ያለው ጦርነት ገበያውን ክፉኛ ጎድቶታል። የእስያ አክሲዮን ገበያም ዛሬ ማለዳ ማንሰራራት ማሳየቱ ተጠቅሷል። ወደ መጨረሻው ዘገባ ስናልፍ አውስትራሊያ የኢራን ብሔራዊ መዝሙርን አንዘምርም ላሉ የሀገሪቱ ሴት እግር ኳስ ተጫዋቾች ቪዛ ሰጠች። በአውስትራሊያ በሚካሄደው የእስያ ዋንጫ ጨዋታ ላይ ተሳትፈው ከውድድሩ ከተሰናበቱት የኢራን ሴት ብሔራዊ ቡድን እግር ኳስ ተጫዋቾች መካከል 5ቱ የሰብአዊ ቪዛ ማግኘታቸውን የአውስትራሊያ መንግስት አስታውቋል። ተጫዋቾቹ ወደ አገራቸው ሊመለሱ የነበረ ቢሆንም ባለፈው ሳምንት የመጨረሻ ጨዋታቸውን ከደቡብ ኮሪያ ጋር ሲያደርጉ የብሔራዊ መዝሙር አንዘምርም በማለታቸው ምክንያት ችግር ሊደርስባቸው ይችላል በማለት ደጋፊዎች ስጋታቸውን እየገለጹ ነበር። ይህ ድርጊታቸው ቴህራን ውስጥ ትችት ያስከተለ ሲሆን አንድ የመንግስት አካልም ድርጊቱ በጦርነት ወቅት የተደረገ ክህደት ነው፣ ከባድ ቅጣት ሊቀጡ ይገባል በማለት መንግስትን ጠይቋል። በዚህም ምክንያት የተጫዋቾች ጉዳይ የብዙ አካላት አጀንዳ ሆኖ ቆይቷል። ተጫዋቾቹ ደህንነቱ ወደ ተጠበቀ ቦታ መወሰዳቸውን የአውስትራሊያ የማስታወቂያ ሚኒስቴር ተናግረዋል። ሌሎች የቡድኑ አባላትም ግብዣ ተደርጎላቸው እንደነበር ሚኒስቴሩ ተናግረዋል። የፖለቲካ አክቲቪስት አለመሆናቸውን በመግለጽ ከምንም ነገር ጋር የማይገናኙ ተጫዋቾች ብቻ መሆናቸውን ተናግረዋል ያሉት ሚኒስቴሩ ለቀናት ንግግር እንዳደረጉም አስረድተዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አጫጭርና ከመካከለኛው ምስራቅ ጋር የተገናኙ ሰበር መረጃዎች የእስካሁኖቹ ነበሩ። እስከ ፍጻሜው አብራችሁን ስለቆያችሁ እናመሰግናለን። ቸር ይግጠመን።